የፈረስ ሎጎ ያለበትን ልብስ ሁሉ ፖሎ እያላችሁ የምትጠሩ ሰዎች ሰላም ነው። ይሄ ቪዲዮ ለእናንተ ነው። አስታውሳለሁ አንድ ጓደኛዬ ትልቅ ፕሮግራም ነበረ። ከውጪ ሸሚዝ ይላክለታል በስጦታ። እሱን አድርጎ ዘንጧል። ጢቅ ብሎ መጣኛ ቁጭ ብለናል። እንዴት ነኝ አለ። አየሁትና ያምራል ግን ራልፍ ሎረን አይደለም ማለት ምን ማለት ነው? ከአሜሪካ እኮ ነው የመጣልኝ። ፈረሱ አይታየበት ያለኝ really well my friend ቁጭ በል እስኪ ላብራራለህ በደንብ አልኩት። ብዙዎቻችሁ እዚህ ላይ ነው ችግሩ። የፈረስ ሎጎ እንዳያችሁ አይምሮአችሁ ውስጥ የሚመጣው ስታተስ፣ ሌክዠሪ፣ ራልፍ ሎረን። ነገር ግን ሁሉም ፈረሶች እኩል አይደሉም። ይህንን ባለማወቃችሁ ራሳችሁን ከማዋረዳችሁ በፊት በራልፍ ሎረን እና በዩኤስ ፖሎ አሶሲዬሽን መካከል ያለውን የሰማይና የምድር ልዩነት ላሳያችሁ። የመጀመሪያው the legendary ራልፍ ሎረን። ይሄ ብራንድ ብቻ አይደለም፣ ላይፍ ስታይል ነው፣ የአኗኗር ዘይቤ ነው። በ1976 በራሱ በራልፍ ሎረን የተመሰረተ የሌክዠሪ፣ የክላስ፣ የስታተስ ዴፊኒሽን ነው። ይህም ብራንድ ለመዘነጥ ብቻ አይደለም የምንለብሰው፣ ሪስፔክትን ኮማንድ እናደርግበታለን። ወርልድ ክላስ ቢሊዮነሮች፣ ሮያሊቲ ፋሚሊዎች ራንደም በሆነ ማክሰኞ ቀን ጀልባቸው ላይ ሻምፔን የሚጠጡ አይነት ሰዎች የሚያደርጉት ብራንድ ነው። የዕደ ጥበብ ስራው ፍሎለስ፣ ንጹህ፣ ጨርቁ በልስላሴው የሰማይ ጉምን የሚያስቀና፣ ዋጋው ለህይወት ዘመናችን የሚሆን ትንሽዬ ኢንቨስትመንት ነው። ሌላው ደግሞ ቢጋት ዩኤስ ፖሎ አሶሲዬሽን ወይም ዩፒኤስ። ይሄ ብራንድ የዩኤስ ፖሎ አሶሲዬሽን ኦፊሻል መርቸንዳይዝ ነው። ሊትራሊ መርች ነው ማለት ነው። በጣም ርካሽ ናቸው። ኬዥዋል ነው። ዋልማርት ውስጥ ልታገኙት የምትችሉት አይነት ብራንድ ነው። ዶንት ጌት ሚ ሮንግ በጣም አሪፍ ናቸው። ግን ፕሊዝ ከራልፍ ሎረን ጋር ተመሳስሎባችሁ እንዳትዋረዱ። ተመልከቱት፣ የራልፍ ሎረን ሎጎ ላይ አንድ ፈረሰኛ ብቻ ነው ያለው። በጣም ኤሌጌንት ነው፣ ሻርፕ ነው፣ ታይምለስ ነው። ዩኤስ ፖሎ አሶሲዬሽን ጋር ስንመጣ ደግሞ ሁለት ፈረሰኞች ነው ያሉት። ለምን? አይ ዶንት ኖ። የወዳቸውን እያወሩ ይሆናል። who knows። ራልፍ ሎረን በእጅ ክራፍት የሚደረግ ድንቅ የእጅ ጥበብ ነው። ያ ማለት እያንዳንዱ ዲቴሎች ኢንቴንሽናል ናቸው ማለት ነው። ፖሎ አሶሲዬሽን ደግሞ በፋብሪካ ውስጥ ለማህበረሰቡ ተብሎ የሚቀርብ አሪፍ ምርት ነው፣ ግን nothing special። በቀጣይ አንድ ሰው ወደ እናንተ መጥቶ ፖሎን የለበስኩት ሲላችሁ ጠጋ በሉና የትኛውን ማ ፍሬንድ ራልፍ ሎረን ወይስ ሁለት ፈረሰኛ ያለው ብላችሁ ጠይቋቸው። ፌር የሆነ ጥያቄ ነው። እመኑኝ የሚሰጣችሁ መልስ ያስገርማችኋል። እስካሁን ድረስ የሁለቱን ልዩነት የማያውቀውን ጓደኛችሁን ኮሜንት ላይ ሜንሽን አድርጉት። ለአንዴና ለመጨረሻ ጊዜ እንፍተውስ ራልፍ ሎረን ወይስ ዩኤስ ፖሎ አሶሲዬሽን? ኮሜንት ላይ አስቀምጡ። ፒስ አውት።